ያለሽ ኧረ መድኃኒዓለም ኧረ ለምንድን ነው የማታወሪው አንቺ ልጅ እንዲህ አፈቅርሃለሁ እግዚአብሔር ልጮ ነው በሌሊት ቶሎ በይ ማይልኛው አፈቅርሃለሁ ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እኔ ብሩኬ በቃ አለቀ። ይህ ሁሉ አስጨነቀሽኝ አለቀ። ሀይሚ ታፈቅሪኛለሽ? አዎ ፍቅራየው የሚነካ የሚዳሰስ ልባየው ልክ እንደ ሕፃን ንጹህ ነው ሰዋየው የዋህ እንደ ርግብ እንደና ብያለው በማላጥፈው ቃል የኔና እግዚአብሔርን በጣም ፈርቼ ነበር። በቃ እንጃ የኔናት ለጥያቄ መልስ ያገኘሁባት የኔናት 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 ካለም ካጀቡ እፎይ ያልኩባት ኧረ ወይኔ ብሩኬ ኧረ ሞትኩኝ። ይበልጥሽ የሚያዘኝ ካሜራውን ዞር አድርጉት ከዚህ ጋር በጌታ ስም። ብዙ ሰዎችን በጣም ምላሽ እየጠበቁ ነበር። ሲጀመር ባላፈቅር የሁሉ ጊዜ ታገሳለሁ። አንተን ለማፍቀር እችላለሁ። በጣም እድለኛ ሴት ነኝ ባንተ በመፈቀር። እሱን እንድታውቅ እፈልጋለሁ። እኔም በጣም እሺ በኢየሱስም በስተመጨረሻ ተገላገልኩ። በቃ እኔ መብራን አረ አሁን ይበልጥ እኮ በቃ እንቅልፍ እንዳልተኛ ነው የምታደርገኝ እኮ። አሁን አይነጋልኝም በቃ እኮ ወይኔ ቢሮ አረ በስመ አብ ጭራሽ እሺ ተረሳተሳፈር እንዴ እያሳፈርኩሽ። ኧረ እኔማ አፍሬ እኮ ነው። አሁን ልታለቅሺ ነው እንዴ? እኔ በቃ እንዳታለቅሺ እንድታለቅሺ ምናምን አልፈልግም። እሺ ከዚህ በኋላ እሺ 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 ከዚህ በኋላ እኔ ካንቺ ጎን ነኝ። ጊዜ አብሬሽ ነው። እሺ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እሺ